በግለሰብ ደረጃ ከባንክ ካሽ ብድር ለማግኘት የሚያስፈልጓችሁ 20 ዶክመንቶች በዚህ ቪዲዮ እነግራችኋለሁ። ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ጀምሩት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዚህ ቪዲዮ የምነግራችሁ ወሳኞቹ ዶክመንት ምናልባት ከባንክ ወደ ባንክ ሊለያዩ ይችላሉ፣ ነገር ግን በአብዛኛው ጊዜ የሚጠየቁ በተለያዩ ለሁሉም ባንክ ሊያስማሙ የሚችሉ 20 ዶክመንቶች በዚህ ቪዲዮ እነግራችኋለሁ ማለት ነው። አንደኛ የብድር ማመልከቻ ነው። የብድር ማመልከቻ ማለት ሆነ ባንክ ቅርንጫፍ ገብታችሁ ብድር የምትጠይቁበት ማመልከቻ ነው ማለት ነው። ሁለተኛ መታወቂያ ነው። መታወቂያ ማለት የተበዳሪው መታወቂያ ማለት ነው። ያገባ ከሆነ የሚስትም ያስፈልጋል። ያላገባ ከሆነ ግን የራሱ ብቻ የተበዳሪው ብቻ በቂ ነው ማለት ነው። ሶስተኛ የታደሰ ንግድ ፍቃድ ያስፈልጋል። አራተኛ ንግድ ምዝገባ ሰርቲፊኬት ያስፈልጋል። አምስተኛ የጋብቻ ሰርቲፊኬት ማለት ነው ወይም ደግሞ ሜሬጅ ሰርቲፊኬት የምንለው። ስድስተኛ ቲን ናምበር፣ ያገባ ከሆነ የሚስቱም ግዴታ ያስፈልጋል። ያላገባ ከሆነ ደግሞ የራሱ ቲን ናምበር በቂ ነው፣ የተበዳሪው አካል ማለት ነው። ሰባተኛ የታክስ ክሊራንስ ማለት ነው ወይም ደግሞ የተከፈለ ግብር አለመኖሩን የሚያረጋግጥ ወረቀት ማለት ነው። ይህ ከገቢዎች የሚመጣ ነው። ይህንንም ያገባ ከሆነ የሚስት ወይ ደግሞ የባል የሁለቱም ታክስ ክሊራንስ ያስፈልጋል ማለት ነው። ያልተከፈለ ግብር አለመኖሩን የሚያረጋግጥ ደብዳቤ ከገቢዎች፣ ይህንን ከገቢዎች ነው የሚመጣ። ስምንተኛ በቅርቡ የመጣ የጡረታ ክሊራንስ ነው። ይህንን ያልተከፈለ የጡረታ ምናልባት ግለሰቡ ቋሚ ሰራተኛ ካለው ለጡረታ መክፈል ያለበት ነገር ግን ያልተከፈለ እንዳይኖረው ከማህበራዊ ዋስትና ማምጣት ትችላላችሁ ማለት ነው። ይሄንን ከዛ ነው መረጃው የሚገኘው። ይህ የጡረታ ክሊራንስ ለሚስት ወይ ደግሞ ለባልም አስፈላጊ ነው ማለት ነው። በሁለቱም በኩል ነው ክሊራንስ መምጣት ያለበት። ዘጠነኛ አካውንት ስቴትመንት ያስፈልጋቸዋል። የባንክም ምናልባት ኦዲትድ ፋይናንሻል ስቴትመንትም ልትጠይቁ ትችላላችሁ። በግል ደረጃ እንደ ብድሩ ሁኔታ ኦዲት የተደረገ ፋይናንሻል ስቴትመንትም ልትጠየቁ ትችላላችሁ ማለት ነው። አስረኛ ኮላተራል ነው ወይም ደግሞ ንብረት የምታስይዙት፣ ብድር ለማግኘት የምታስይዙት ንብረት ግዴታ ነው። 11ኛ የምታስይዙት ንብረት የባለቤትነት የሚያሳይ ወይ ደግሞ ባለቤት መሆናችሁ የሚያረጋግጥ፣ ቤት ከሆነ ይዞታ ማረጋገጫ ካርታ እንዲሁም ሳይት ፕላን ያስፈልጋችኋል። ምናልባት መኪና ምናምን ከሆነ ሊብሬ ያስፈልጋቸዋል፣ በስማችሁ ሊብሬ ያስፈልጋቸዋል። ወይም ደግሞ በዋስትና ውክልና ያለው የቤትም የመኪናም በውክልናም ብድር መውሰድ ትችላላችሁ። ማሽነሪዎች ከሆኑ ደረሰኞች ያስፈልጋሉ። የሆነ ማሽነሪ ምናምን አስይዛችሁ የምትበደር ከሆነ የነሱ ደረሰኝ ያስፈልጋል ማለት ነው። የእናንተ ባለቤት መሆናችሁ የሚያሳይም የሆነ ሰርቲፊኬት መኖር አለበት ማለት ነው። 13ኛ ፕሮፐርቲ ታክስ የከፈላችሁበት ደረሰኝ ማሳየት አለባችሁ። 14ኛ ፕሮፐርቲ ኢንሹራንስ ማለት ነው። የምታስይዙት ንብረት ኢንሹራንስ ያስፈልጋል ማለት ነው። ኢንሹራንስ ከኢንሹራንስ ካምፓኒዎች ንብረታችሁ ኢንሹራንስ አስገብታችሁ ነው የኢንሹራንስ ሰርቲፊኬት ለባንኩ መስጠት አለባችሁ ማለት ነው። 15ኛ ቢዝነስ ፕላን ነው። የስራ እቅድ ወይ ደግሞ የቢዝነስ እቅድ ግዴታ ማሳየት አለባችሁ ለባንኩ። እንዴት እንደምትሰሩ፣ እንዴት ትርፍ ማግኘት እንደምትችሉ፣ ወጪያችሁ ምናምን በሙሉ የሚያሳይ ሙሉ ቢዝነስ ፕላን ማሳየት አለባችሁ ማለት ነው። 16ኛ የብድር ታሪክ ነው። ይህ የብድር ታሪክ ያው ንጹህ የብድር ታሪክ መኖር አለበት በእናንተ በኩል ማለት ነው። ነገር ግን ይህንን የብድር ታሪክ የሚያጣራው ባንኩ ራሱ ነው። ከብሔራዊ ባንክ መረጃ ይወስዳል። ከተለያዩ ባንክ ብትበደሩ ለምሳሌ አከፋፈላችሁ አጥጋቢ ካልሆነ ምናልባት ባንኩ ያንን የሚወስነው ማለት ነው። ንጹህ የብድር ታሪክ መኖር አለበት። በሰዓታችሁ ብድር የምትከፍሉ ከሆናችሁ ከብሔራዊ ባንክ መረጃ ስለሚገኝ ባንኩ በዛ መሰረት ነው የእናንተን ሎን አፕሩቪንግ ፕሮሰስ የሚያየው ማለት ነው። 17 የሚስት ፍቃድ ነው ወይም ደግሞ የባል ፍቃድ። ሚስት ከሆነች የምትበደረው የባል ፍቃድ ያስፈልጋታል በማመልከቻ ማለት ነው። በአፕሊኬሽን ነው የሚያስፈልጋት። ባል ከሆነ የሚበደረው ሚስትም ፈቃደኛ መሆኗን የሚያሳይ ማመልከቻ ለባንኩ ማስገባት አለባት። 18ኛ ከክስ ነፃ መሆኑን የሚያሳይ ንብረታችሁ የሆነ ይገባኛል ጥያቄ እንዳይኖረው የሚያረጋግጥ አለመኖሩን የሚያረጋግጥ ከፍርድ ቤት ማምጣት መቻል አለባችሁ። ለምሳሌ መኪና በውርስ ጉዳይ ሊሆን ይችላል። በተለያዩ ምክንያቶች ብቻ የንብረታችሁ ይገባኛል ጥያቄ አለመኖሩን የሚያሳይ ከፍርድ ቤት ደብዳቤ ያስፈልጋችኋል።
19ኛ የኪራይ ውል፣ የኪራያችሁ ውል፣ የኪራይ ውል ይፈልጋሉ ማለት ነው። ያልተከፈለ የኪራይ ውል እንዳይኖር፣ ለምሳሌ ከአከራይና ተከራይ ምናልባት ተከራይታችሁ የምትሰሩ ከሆነ የኪራይ ውልም ያስፈልጋል። 20 ምናልባት የምታስይዙት ማሽነሪ ከሆነ የምታስይዙት ተያያዛችሁ እናንተ ኮላተራላችሁ ወይ ማሽነሪ ነገር ከሆነ የጥራት ማረጋገጫ ሰርቲፊኬት ያስፈልጋል ማለት ነው። ማሽነሪ ከሆነ እነዚህ 20 ዶክመንቶች እንደየሁኔታው ከባንኩ ወደ ባንኩ እንደ ብድሩ አይነትም ሊለያዩ ይችላሉ። ኦልሞስት ኮመን የሆኑ እነዚህ ሰነዶች ናቸው። ይህንን ቪዲዮ ላይክ አድርጉት፣ እንዲሁም ለወዳጅ ዘመድ ሼር አድርጉት። በጣም ጠቃሚ ቪዲዮ ነው። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።